አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ቤተሰቦች እንዲሁም የአፍላ ፍቅር ወዳጅ ተከታታዮች እንደምን አላችሁ? እኔ ያለሁኝ አልሐምዱሊላህ ሰላም ነኝ። ዛሬም እንደተለመደው አንድ ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። አፍላ ፍቅር 199 ይዤላችሁ መጥቻለሁ ማለት ነው። የባለፈው ክፍል ላይ እንግዲህ ቾምቤና ቃጭል እንዲሁም ናታንና መሲ ሊያዙ ወይ ደግሞ ሊደባደቡ ሲሉ ነበረ ግን ቾምቤ መሲን እንደያዛት እንቃርጎ ስለያዛት ቃጭልን ደግሞ ናታን ስለያዘ ናታን በቃጭል አልጨከነም። ምንም ሳያደርጋት አያያዙም በአማረ ሁኔታ ነበረ። ግን ቾምቤ መሲን እንቃርጎ ስለያዛት ስለነበረ ናታን አንተ ልቅቃት፣ ልጅቷን በጣም አንቃሃታል እያለ ቢጮህበትም እሷም አራስ ጥለኝ አንቆኛል እያለችው ለናታን ድምጿን ብታሰማም ግን ናታን ቃጭልን መልቀቅ ስላልነበረበት ልቀቃት እያለ ከመጮህ ውጭ ምንም አላመጣም ነበረ። ሆኖም መጨረሻ ጊዜ ላይ በጣም የደከመኝ ስትመጣ ስላነቃት እሱን ተንጠራርቶ በጣም በቦክስ ከመታው በኋላ ቾምቤ ይዘረራል። እሱም መሲን በጣም ጎዳሽ እንዴ፣ በጣም ተሰማሽ እንዴ እዚህ አንገትሽ ጋር እያለ ሲይዛት ቃጭልም ወደ ቾምቤ ስትሄድ አንተ ምን እያደረክ ነው? እንደዛ አይነት ስተት ለምንድን ነው የምትሰራው? ለምን ልቅቃት ለህ አለቀቃትም ነበር ትለዋለች። እሱም ይህንን ከአንቺ አልጠብቅም። ምን አስበሽ ነው? እኔ እኮ የተደባደብኩትና የተማታሁት ለአንቺ ስል ነው እያለ ይጮህባታል። እሱም ውግዢ ካጠገቤ ይልና ናታን መሲን የሚያባብልበት አጠገቡ ይሄድና አንድ ጊዜ እሱም የቦክስ ብድሩን ይመልሳል። ናታንም ደም በደም ከሆነ በኋላ እኔ እናንተ አንላቀቅም እያለ ከተዛዛቱ በኋላ ቾምቤ በፈለክበት ሰዓት በፈለክበት ቀን እጠብቅሃለሁኝ፣ መቼም ነው የማልፋታህ ይለዋል። እንግዲህ ናታንን ቾምቤ ስለመታው መሲ አጠገቡ ነበረች። እንዲሁም ቃጭልም አጠገቡ ስለነበረች ቃጭል በጣም ጎዳህ እንዴ፣ በጣም ነው እንዴ የመታህ እያለች ስታባበለው ነበረ። ይህንን የተመለከተ ቾምቤ አንቺ እሱ ነው ወይስ ፍቅረኛሽ የሚወድሽ እሱ ነው ወይስ እኔ ነኝ? እኔ ለአንቺ ብዬ አይደል እንዴ ደማከል ቢሆንኩት እሱን ትሬት ታደርጋለሽ እኔን ትተሽ በሚል ሀሳብ እንግዲህ ተጋጭተው ቾምቤ ተነስቶ ይሄዳል ማለት ነው። እንግዲህ መጨረሻውን የምናየው ይሆናል። ሌላው ደግሞ ያሳቀኝ የጄሪ ጄሪ እንግዲህ ኢዮስያስ አንድ ጁዝ ለራሱ እንዲሁም አንድ ጁዝ ለሄቨንና ለጀሪ ይዞላቸው ይመጣል። እንቁ ጠጡ ሳይላቸው እሷም ጀሪም ይሄ ልጅ ጁዝ መውደድን እያወቀ ጁዝ ይዞ መጣ። አሁን ስጠይ ልለው ነው ወይስ እንቺ ቢለኝ እምቢ ልለው የሚል ሀሳብ ሲያድርባት ወደ ሄቨን ትሄድና ታማክራታለች። እሷም እንዳትቀበይ፣ ከተቀበልሽና ከጠጣሽ ከእኔ ራስ ላይ ተወርጃለሽ፣ ያንቺና የኔ ነገር ያበቃልናል በሚል ሀሳብ ይስማማሉ። እሷም እሺ ትላለች። ኢዮስያስ አጠገባቸው መጥቶ ሶስቱንም ጁዝ ይዞ ቁጭ ካለ በኋላ አንደኛውን እየጠጣ ስለሌላ ወሬ ያወራል። እሷ አንገቱ ጋር በወረደው ጁዝ አይኗ አብሮ እየወረደ በጣም እየተደናገረች አምጣ አትለው ተይ ብላታለች፣ እንዳትቀበይ ብላታለች። እሱም እንጂም አላላትም። በመጨረሻው አንዱን ጁዝ ጨርሶ ወደ ሁለተኛው ሲያልፍ እምቢ ሲለው አልከፈትም ሲል አይ እኔ ልክፈትልህ አንተ ምን በወጣህ እኔ እያለሁ በሚል ሀሳብ ከኢዮስያስ ጁሱን ትቀበለዋለች። እሷም ከፍታ ለመስጠት ምንም አላስቻላትም ነበርና እንደምንም ብላ በቃ እኔ ጭንቀት አልችልም ልጠጣው ነው ጁዙን ብላ ግጥም አድርጋ ተጠጣች። በኋላ ካጠገባቸው ተነሳለች። አንቺና እኔ ስትረጋጊ እናወራለን፣ በቃ ጁዙን ጠጥቻለሁ ብላ ታጠገቧቸው ተነሳች። በኋላ ኢዮስያስም አንዱን ጁዝ ጨርሶ አንዱን ጁዝ ወደ ሄቨን አስጠግቶ ትሄዳል። አንተ ጁዝህን ናውሰድ፣ ጁዝህን ምን ልታደርገው ነው ካለችው በኋላ ያንቺ ነው
ጀሪ የራሷን ወስዳለች፣ እኔ የራሴን ጠጥቻለሁ። ስለዚህ ያለሽው አንቺ ነሽ። እኔ ደግሞ ሁለት ይዤ የመጣሁት ሁለቱንም ለእናንተ ስለሆነ ጠጪው ይላታል። እኔ ሄቨን ነኝ አንተን ጁዝ የምጠጣው ብላ ተነስታ ከጁዝ ውስጥ ታጠግብ ተነስታ ስትሄድ በርቀት ስታየው ጁዙ ትተውት ሄደዋል ጀሪ። እንዲሁም አቡሻም ጁዙን ከሩቅ እያየው ነበረ። በማን ይቅደም በሩጫ አቡሻ ጁዙን ይወስደዋል። እሷም ይሄንን ጁዝ ታመጣለሁ ወይስ እዘለዝላለሁ? እኔ ጀሪ ማለት ለወንድሜ እንኳን ያልተመለስኩ ነኝ እያለች ትጮህበት ነበር አቡሻ ላይ። እና እኔ ምን አገባኝ፣ እኔ የምፈልገው አሁን ይሄን ጁዝ መጠጣት ነው፣ አጩህብኝ እያለም ቢናገራትም እሷም ዘላ በንክሻ እጁን ከያዘችው በኋላ እንኳን ጁዙን እሱ እናቴ ሌላ ነገር ራሱ ቢዝ ይለቅ ነበረ አንቺ ጅብ በማለት ተናዶ በስድብ ትቶላት ሂዷል ጁዙን ማለት ነው። ሌላው ደግሞ ቢወለድሽ ነው ጉዱ የቹቻ አይነት ይበቃል ትበቃለች አንዷ በሚለው ማለት ነው የተገጠመው ለወንድ ቢሆንም እኔ ግን ለሴት ገጠምኩት ማለት ነው። ምክንያቱም እንግዲህ ሁሉንም ያንጋጋው የሁላቸውም አለቃ የሆነውን መኮንንን አንገቱን ይዛ ከእኛ ምንድን ነው የምትፈልገው? እንግዲህ ቤዛና ቹቻ ጸጋን እየተከታተሏት ነበር። ምን ማድረግ እንዳለባቸው፣ ምን እንደሚያደርጉ፣ ምን እንደምትሰራ የተከታተሏት ስለነበረ እንግዲህ እሷን ሲከታተሉ ልክ ሲከታተሏት እንደነበሩት ከመኮንን ጋር ስትገናኝ አይተዋት ነበር። እሷን ተማናገር ይልቅ መኮንንን ሄዳ ማነቅ ስለነበረባት ቹቻ መኮንንን አንቀዋለች ማለት ነው። አንገቱን ወዛ አናግረዋለች። እና ከዚህ በኋላ ብትሳፈጭኝ ለአሁኑ ምሬሻለሁ፣ ለበኋላው ግን ከዚህ በኋላ ለሁለተኛው አልምልሽም የሚል ማስጠንቀቂያ ሰጥቷታል። እንግዲህ ደግሞ